ያዘግይቷል ለውሳኔ ከዛ በኋላ አልፎታል ኳሱ የግድ ጥፋት ሰርቶ ማስቆም ነበረበት። ዳላድ ኳሱን በቀላሉ ማውጣት ይችል ነበር። የተፈጠረው ነገር ምንድነው? ከተከላካይ ጀርባ የተጣለ ኳስ ይዞታል። ጎል የማስቆጠር እድል ነበረው። ከጀርባ ወልደ አማኑኤል ጌቱ ነበር የሚል ክርክር ነው። ግን ደግሞ ኳሱ ላይ ሊደርስ ይችል ነበር የወልደ አማኑኤል ጌቱ። አንግሉም የሚመቸው ለአቤል ነው። አቤል በፍጥነት ነው ለዳግላን ኢብራሂም ስህተት መልስ የሰጠው። በፍጥነት ወደ ኳሱ እየሄደ ባለበት ቅጽበት ነው በእጁ የጣለው። ብዙ ክርክር የሚያስነሳ አልመሰለኝም። የመጨረሻ ተጫዋች አይደለም ግብ ጠባቂው ካልሆነ በስተቀር በኢትዮጵያ ቡና ተጫዋቾች በኩል ያለው ክርክር የኢትዮጵያ ቡና የጨዋታው የኳስ ዶሚኔሽን ላይ አሉታዊ ተጽዕኖ ሊፈጥር የሚችል አይነት ስህተት ነው የሰራው ዳግላን ኢብራሂም። ኢትዮጵያ ቡና ከታንዛኒያው ሲንጊዳ ብላክ ስታርስ ጋር 0-0 በተለያየበት ጨዋታ ረዥሙን ደቂቃ በ10 ተጫዋቾች እንዲያሳልፍ ምክንያት የሆነ ግብ ጠባቂ እንደሆነ ይታወቃል። ዳላድ ኢብራሂም ቀጣይ አብሩ ካርሲ ነገሌ ጋር በሚያደርገው ጨዋታ የመሰለፍ እድል አይኖረውም። ቴክኒካል ጥፋት በመሆኑ ምክንያት ግን የአንድ ጨዋታ ቅጣት ነው። ያ ባይሆን ኖሮ ቀጣዮቹን 4 ጨዋታዎች የማይሰለፍ ይሆን ነበር። ልክ ሀሪሰን ሄሱ ላይ 2009 የመጀመሪያው ዙር ላይ እንደሆነው ማለት ነው። ሶስተኛው ሳምንት ኢትዮጵያ ቡና ከባህር ዳር ከነማ ጋር በሚያደርገው ጨዋታ ነው ወደ ሜዳ ይመለሳል ተብሎ የሚጠበቀው። ያን ተከትሎ እንዳሻው እሸቴ ከአላባ ከተማ የመጣ ግብ ጠባቂ ነው። በክረምቱ የጨዋታው ዝውውር ቡድኑ ተቀላቀለ። ያን ተከትሎ እርሱ የመጀመሪያ ተመራጭ ሆኖ የሚገባ ይሆናል። 2009 ሀሪሰን ሄሱ በቀይ ካርድ እንደወጣ ተቀይሮ የገባው ዮሐንስ በዛብህ ወይም ጆኒ እንደነበረ ይታወቃል። በወቅቱ በዳፍትራክ በኩል ጌታነህ ከበደ ካስቆጠራቸው 3 ጎሎች የመጀመሪያው ቅጣት ምት 2 ቅጣት ነበር የነበረው። የሀሪሰን ሄሱ በቀይ ካርድ መውጣት፣ ከዛ ውጭ ጌታነህ ከበደ ያንን ቅጣት ምት ወደ ጎልነት ቀይሮ ደደቢት 1-0 መምራቱ በዛ ዓመት ቢኒያም አቤል ያደረገ የጎል ማግባት ሙከራ ፊት ለፊት የተመታ ኳስ አቤል ለዳላድ ኢብራሂም ቀይ ካርድ መውጣት ምክንያት ነው። ዳላድ ኢብራሂም የቴክኒክ ስህተት ፈጽሟል። ጨዋታውን ያነበበበት ወይንም ደግሞ በስዊፐር ጎልኪፐር ሚና የተጫወተበት መንገድ እጅግ በጣም ልግብ ነው። ይህ ሰዓት በመስመሮች መካከል ቅዱስ ጊዮርጊስ ጫና ፈጥሮ ለመጫወት እየጣረ ይገኛል። ይታገሱ ታሪኩ ከተከላካይ ጀርባ የሚጣል ኳስ አቡበከር አዳሙ ባላን ግንኙነት ከአሸናፊ ጌታቸው ጋር አቡበከር አዳሙ የግራ መስመሩ ተጫዋች ጥሩ ቴክኒክ ያም ቢሆን ግን ኳስ ከራሳቸው የሜዳ ክፍል አውጥቷል። ጳውሎስ ከንቲባ አሁን በቁጥር ስለጎደሉ ኢትዮጵያ ቡናዎች ወደፊት የሚያገኟቸውን እድሎች በቁጥር በስተው ለመጠቀምና ማጥቃቱ ላይ በቁጥር በስተው እንቅስቃሴውን ለማስቀጠል ሊቸገሩ ይችላሉ። በቅዱስ ጊዮርጊስ በኩል ይህንን አድቫንቴጅ መጠቀም ይኖርባቸዋል። ማርክ ዳላድ ኢብራሂም ዲሌ የማድረግ ጥፋት ነው የፈጸመው። ረጅም ይፍታ ገና በወጣትነት ወይንም ደግሞ በልጅነት እድሜው ነው የጋብቻ ስነ ስርዓቱን የፈጸመው። ትልቅ ኃላፊነት በልጅነቱ ነው የተወጣው። ከዚህ ቀደም ለባህር ዳር ከነማ ሲጫወት እንደነበር ይታወቃል። ከዛ በፊት ለኢትዮጵያ ቡና የእድሜ እርከን ቡድን ተጫውቶ ማሳለፉ ይታወሳል። ረጅም ይፍታ ወልደ አማኑኤል ጌቱ የቀድሞ የሰበታ ከነማና የኢትዮ ኤሌክትሪክ ተጫዋች ወደ ኢትዮጵያ ቡና ከመጣ በኋላ በክረምቱ ተጫዋቾች ዝውውር አዲስ ኮንትራት ማራዘሙ ይታወሳል። ቅዱስ ጊዮርጊስ አዲስ 8 ተጫዋቾች አስፈርሟል። 13 ተጫዋቾች ለቀዋል። ከ20 ዓመት በታች ቡድን 4 ተጫዋቾችን አሳድጓል። ቢኒያም በላ ቴክኒክ በፍቃዱ ረፍት የለሽ እንቅስቃሴ ቢኒያም በፍጹም ቅጣት ምት ክልል ውስጥ አዲሱ አቱና ምናልባት ጎል! ቅዱስ ጊዮርጊስ የመጀመሪያ ጎል አግኝቷል። አቤል ያለው የጎሉ ባለቤት ነው። 66ኛው ደቂቃ ላይ በመጨረሻም 0-0 የነበረው ጨዋታ ጎል አስቆጣሪ ቡድን አግኝቷል። ዳላድ ኢብራሂም በቀይ ካርድ ሲወጣ አጋጣሚውን በሚገባ ተጠቅሟል። የ5 ደቂቃ ልዩነት ነው በዳላድ ኢብራሂም ቀይ ካርድና በአቤል ያለው ጎል መካከል። ማርክ ይሄ ኳስ መጀመሪያ የኢትዮጵያ ቡናዎች ቢውልድ አፕ እየመሰረቱ እየጀመሩ ያለ የተነጠቀ ኳስ ነው። ከዛ በኋላ በቀይ መስመር ቢኒያም ያስቀጠለበት እንቅስቃሴውን ያስቀጠለበት መንገድ ግሩም ነበር። እዚህ ላይ ምን እያደረጉ እንደሆነ በፍቃዱ አለማየሁ እንደዚሁም ተቀይሮ የገባው ፉአድም
ይህን ያክል ነፃነት እንዴት እንደሰጡት ግራ የሚያጋባ ነው። ረጀብ ሚፍታህ አቤልን ቆሞ እየተመለከተው ነበር። ወደ ኳሱ ወደ አቤል ሲሄድ ኳሱ ምንም አይነት ሪአክሽን እያሳየ አልነበረም እና ጨዋታውን ያነበበበት መንገድ ረጀብ ሚፍታህ በጣም ደካማ ነበር። አቤል 16 የተቃራኒ ቡድን ግብ ክልል ውስጥ ያለ አይመስልም ነበር ነፃነቱ እና በኢትዮጵያ ቡና በኩል በመከላከሉ ከፍ ያለ መዘናጋት ዋጋ አስከፍሏቸዋል። ኢትዮጵያ ቡና በ10 ተጫዋች ነው እየተጫወተ የሚገኘው። በተጫዋች አንሷል፣ በጎል አንሷል። በ10 ተጫዋች 1-0 እየተመራ ይገኛል። አሁን የደስታው ስሜት ወደ ቅዱስ ጊዮርጊስ ደጋፊዎች አድልቷል። አዲስ አበባ ስታዲየም ድምጻቸው ጎልቶ የሚሰማው ቀይ ማሊያ የለበሱ ደጋፊዎች ናቸው። የበለጠ ኳስ ተዋጥሮ ለመጫወት የሚያስችሉ አዲሱ አቱላ ጳውሎስ ከንቲባ የአዲሱ አቱላ የመጨረሻ ኳስ ዴሊቨሪም መመስገን አለበት። ልክ እንዳስቆጠረው ፍጻሜውን እንዳሳመረው እንዳቤል ያለው ሁሉ የአዲሱ አቱላን ዴሊቨሪ ወይም የመጨረሻ ኳስ ያቀረበበትን መንገድ እውቅና መስጠት ይገባል። አሁን የቅዱስ ጊዮርጊስ የመሃል ሜዳ ብልጫ መታየት ጀምሯል። ደጋፊዎችም ከዚህ እንቅስቃሴ ከዚህ ጎል በኋላ ሌላ ተስፋ የሰነቁ ይመስለኛል። የሸገር ደርቢን ድል በፕሪሚየር ሊጉ መክፈቻ ለማጣጣም ዝግጁ ይመስለኛል። አብይ ካሳሁን የሚሰጠው ምላሽ ነው ቀጣይ የሚጠበቀው። ያለ ጥርጥር ከጨዋታው መጠናቀቅ በኋላ የዳላድ ኢብራሂም በቀይ ካርድ መውጣት በቡድኑ ውጤት ላይ ተጽዕኖ እንዳሳረፈ አስተያየት መስጠቱ አይቀርም። የቡናማዎቹ ደጋፊዎች አሁን ድምጻቸው አንሷል። ምክንያቱ ደግሞ 1-0 እየተመራ ነው ኢትዮጵያ ቡና። ታይሚንጉም በዛ ላይ ከባድ ይመስለኛል። ማርክ ቀይ ካርዱን ከተመለከቱ በኋላ ገና ወደ እንቅስቃሴ ራሳቸውን አረጋግተው ባልገቡበት ቅጽበት ነው ይሄ ጎል የተቆጠረውና ሌላ መደናገጥ፣ ሌላ መረበሽ ሊፈጥር ይችላል። እሱ ነው ከባዱ ነገር። አቡበከር አዳሙ በብቸኝነት እያጠቃ የሚገኝ ተጫዋች ነው። ኢትዮጵያ ቡና በታዋቂ ወንበር ላይ በአጥቂ ቦታ ላይ አንድ ሌላ ተጫዋች አስፈርሟን በታዋቂ ላይ ወንበር ላይ ይገኛል። ኡጋንዳዊ ተጫዋች ሻባን መሐመድ 1-0 65ኛው ደቂቃ